ሰላም እንዴት ናችሁልኝ ቤተሰቦቼ? በጠዋት እንግዲህ የሊስትሮይን ስራ ለመስራት ከቤቴ ወጣሁኝ። ባይዛዌ ስለበሩ እንዳትጠይቁ የልጅ ቤት ነው። ዛሬ በጣም ብርድ አለ። አይገርማችሁም? ውሃ ጠፍታ ያው ስንት ቀን ነው ዛሬ መጣች። እኔ ቪዲዮ በመጀመርበት ቀን። በነገራችሁ ላይ ተክለ ሃይማኖት ጎላ ሚካኤል ነው ሰፈሬ። የማታውቁት ካላችሁ ብዬ ነው። ከጎረቤት ሰው መጥቷል። ያው መዋዋስ ባህላችንም አይደል? እንግዲህ ወደ ታች ጎላ ሚካኤል ወደ ላይ ተክለ ሃይማኖት ተሳልሜ ወደ ስራ። ሰላም አውለኝ አባቴ፣ መንገዱን አንተ አቅናልኝ። ጫማ የሚቀርጥ ሰው አታሳጣኝ። ሰላም አውለኝ። ሊስትሮ 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 እያልኩኝ ነው። ሊስትሮ የላችሁ እንዳትሰብስብኝ ላስታል ብሻታለሁ። ታብሎ ተከተል ቀለሜን ዋጋ ስናገር ጥቁር ቀለምና ቡኒ ቀለም ያስቀባው 50 ብር ነው ማስከፍለው። ብሩሽ ብቻ ከሆነ 25 ብር ነው። መጓልበል ብቻ ከሆነ ደግሞ 20 ብር ነው ማለት ነው። ውድ አይደለም በየተስፋ አደርጋለሁ። አረ ማፍታታቱ በቃሽ በሉኝ እንዴ! ወደ ስራ ዳይ። በተክለ ሃይማኖት አደባባይ አድርጌ ወደ መርካቶ ነው እየሄድኩ ያለሁት። አረ የሚያስጠርግ፣ አረ ጫማ የሚያስጠርግ። ይጠረግ ጫማ። እሺ ጉድ እኮ ነው እናንተ። ሰው እኔን ከማየት ውጪ የማስጠረቅ ሀሳብ ያለው አይመስለኝም። ባይሆን እስቲ ቁጭ ብዬ ልሞክረው ብዬ ሲኒማ ራስ ቁጭ። ሰው ጫማ ማስጠረቅ ትችላለህ? ጫማ ልጠቅልህ? ጫማህን? አይ በነፃማ አይደለም፣ በነፃ አይደለም። በነፃ ይሄ ሴት ልጅ ጫማ እያቀረበ እንዴ? ምን ችግር አለው? ያንተ ልቀቅልህ። የመጀመሪያው ጫማ አስጠራጊ መጥቷል። ፈርቼ ነበረ ትንሽ፣ ግን እሳቸውም አላሳፈሩኝም። በነፃም ብጠርግልህ ምንም አይመስለኝም። ኧረ እኔ በነፃ ጠርግልሃለሁ። እኔ ገና ዛሬ ነው የጀመርኩት። እንግዲህ ከዚህ ተሰራ ነበር። ልምድ አለኝ። እሺ አመሰግናለሁ። አቤት አቤት አቤት፣ ዋሻው ያው ለበጎ ነው፣ ስራውን ላለማጣት ነው። ጫማህን ምን አድርገው ነው? ታንቆሽሻል፣ በጣም ይቆሽሻል። አይ ታውስቶች እየሰማሽ ነው እንዴ? ተማሪ ነኝ። እሺ እሺ አመሰግናለሁ። እንዴት ነኝ ግን? ፋፋ እያረኳት ነው። አንዱን ጨረስኩኝ። አልችልም አይባልም። በቃ ምንም ስራ ላይ አውቃለሁ እችላለሁ ነው የሚባለው።
ለምን ነበረኝ አልኩ ከዚህ በፊት እና አሁን በዚህኛው እጅሽ በጣም ይሄ ነገር ታስባለች። በጣም ጭራሽ በወረፋ ቀጣይ ሰው እየጠበቀኝ ነው። አዎ በእውነት ያመቻል። ጉልበት ይጨምራል። አሁን መታት አድርገሽ ወዲህ እሺ ይሄ ታይቶ ደግሞ እሺ ደስ ይለኛል። አዎ ቆንጆ ነው። አዎ በገንዘብ አታገኙ። ይሄም ደግሞ ቆንጆ ስራ እኮ ነው። ያወጣ በጣም እሺ አዎ እሺ እሺ ሲጮሁ ነው ያ በጣም ነው ማለት። እሺ አባቴ እኔም አመሰግናለሁ። እሺ አመሰግናለሁ። እሺ አባቴ አሜን። ሰላም በጣም ደስ የሚሉ ሰዎች ነው ዛሬ እያገኘሁ ያለው። ግን አልተከለኝም። ፏፏ እናደርጋታለን። ላስቲካችንን እናጸዳጃለን። ብዙ ታገኛላችሁ። ይገርማል። ጫማም ያስጠረግ የለም የለም ጫማ ልጥረግለት እያልኳቸው ነው። ሶስተኛ ሰው መጣል። በጣም አመሰግናለሁ። እንደዚህም አይነት ሰው አለ። የሁለት ሰው ነው የዘርፈውት ባለ ደግሞ እንዴት እንደራበ። ቁርስ ሰዓት ደረሰ። ለነገሩ እስከ ቁርስ 3 ሰው መስራት በጣም ቆንጆ ነው አይደል? አሁን ከዚህ 150 ብር ላይ እስካሁን 150 ብር ነው የሰራሁት። ሻይ ጠጣለሁኝ፣ ብስኩት እበላለሁኝ፣ ቁርስ እበላለሁ። ባጭሩ 50 ብር ቢሆን 100 ብር ይከፍለኛል። ግን ሙሉ ቀን ስለሆነ ስንት እንደሆነ አሁንም እናያለን። ሙሉ ቀን ነው የምንውለው አብረን። ብስኩት በሻይ አጣጥሜ ቁርሴን ዘግቻለሁ። እንግዲህ መኪና አጥባለሁ። አለኛው ሌላ ስራ እዚህ መጣ። መኪና ታጥቢያለሽ? እየተባልኩ ነው። አጥባለሁ። ኧረ ስሙልኝ፣ እዚህ ጋር ሌላ ሽቀላ መጣ። ባለላዳ ነው። ፏ ነው ማደርግለት። ፏ የስራ ትንሽ የለውም። መስራት ነው የተገኘው። እሺ ባሊን ቀይረውልኛል። እሺ አመሰግናለሁ። እናንተ ብቻ መጀመር ነው የሚጠበቅባችሁ ማለት ነው። ሰው ተባባሪ ነው፣ ያሰራል ማለት ነው። እኛ ነን ዝም ብለን የሰነፍነው።
ላዳይን ፏፏ አድርጌ ጨረስኩኝ። ጉዞ በመርካቶ ቦምብ ተራ። በስመ አብ ውሾቹ ወደ እኔ የሚወጡ ነበር የመሰለኝ። አንድ ልጅ አገኘሁኝ ተመስገን። ሌላ ሰው ተገኘ። እንዴት ነው ስራ? ቆንጆ ነው። ሴት ልጅ ነው። እኔ ዛሬ ነው የጀመርኩት ገና ልምድ አለኝ ያው ግን ዛሬ ነው በደንብ የጀመርኩት። የመርካቶ ጭቃ በተሰማ ተባረደ ነው ክረምት ስለሆነ ለእኛ ግን ቆንጆ ነው። አሪፍ ሌላ ስራ ምናምን አልሞከርሽም ወይስ እንዴት ነው? ሞክራለሁ። ይሄ ስራ ላይ ስራው ይገኝ ይገኛል። ስልክሽን ሰጥተሽኝ በደንብ እናወራ ደስ ይለኛል በጣም። ስልክሽን ሰጥኝና በደንብ እናወራ። እሺ እዚህ ስራው ይገኛል። ሌላ ጋር እንጀራ ምናምን መስሎሽ ነው እንዴ? የስራ ፍቅር ያለሽ መስሎኝ ነው። አይ እንደዛ ሌላ ስራ መሞካከል ከሆነ እኔ አገናኝሻለሁ። ሰዎችን ስለማይ ወጣ አንዳንድ ሰው ግን በስማ ስልክ ለምን አስጠሽኝም ብሎ ብሩ ዘርብሮት አልሄደም። ካሜራ መኖሩን እኮ እያየ ነው። ያውም ደግሞ ይሁና ለስራ ለእንጀራ ነው ብለናል። ዙረታችን ይቀጥላል። አሁንም ሌስትሮ ሲጠርጋ ሳምሮ ሲበላ መትሮ አይደለም ይባላል። እንዲህ እያልኩኝ መርካቶን ሳስስ ቆይቼ መጀመሪያ ወደ ተነሳሁበት ሲኒማ ራስ ተመልሻለሁኝ። ማን እንደራስ ብዬ ይሄው የራሴን ጫማ ፏ አላደርጋት ነው። ወደ ሂሳብ ገብተናል። ያው አንዳንድ ከስተመሮቼ ካሜራ መቀረጽ አልፈለጉምና አንዱ ችግር እሱ ነው ባይዘው። ከዛ ውጪ ግን ሰው በጣም ነው የሚያበረታታው። መንገድ ላይ ራሱ አይዞሽ በርቺ ያሉኝ ብዙ ናቸው። መልስ አልተቀበሉኝም ነበረ። በጣም ደስ የሚል ነበረ። እንደውም እኔ ብዙ ቦታ አልሄድኩኝም። እዚሁ አካባቢ ነው የነበርኩት፣ ግን እዚሁ አካባቢ ራሱ በጣም አፕሪሺየት ያደርጉኝ። እንግዲህ ይሄንን ይመስላል። ያው ትንሽ ከባድ ነው። ካሜራ ይዞ በደንብ እየተዘዋወሩ መስራት አይቻልም እና ትንሽ ይከብዳል። ደግሞ እኔ ራሴ ለመጀመሪያ ጊዜ ነው እንደዚህ ፕሮግራም አስቤ ስወጣና ትንሽ ከብዶኛል። ግን ዋናው ዓላማ በዚህ ፕሮግራም ላይ ዝቅ ተብሎ የሚሰሩ ስራዎችን ምን ያክል አድካሚ ናቸው፣ ስራው እንዴት ነው፣ ምን አይነት ፈተናዎች አሉት፣ ከዛም አልፎ በቀን ስንት ይገኛል ወይም ደግሞ ስንት ይሰራል ሚለውን ለማሳየት ነው ዋናው የፕሮግራሙ ዓላማ። እንግዲህ በቀጣይ በሌሎች ስራዎች እመጣለሁኝ። ይሄንን አሳየን፣ ይሄንን ስሪ የምትሉኝ ካለ እሰራለሁ። እናንተም አበረታቱኝ፣ ደግፉኝ። ላይክ፣ ሰብስክራይብ፣ ሼር አድርጉ። 500 ብር ሰርቻለሁ። በነገራችን ላይ 500 ብር ተሰርቷል። ያው በደንብ አልሰራሁኝም ማለት በደንብ አልተዘዋወርኩኝም፣ ሙሉ ቀንም አልዋልኩኝም እንጂ ከዛ በላይ ይሰራል ብዬ ገምታለሁ። አመሰግናለሁ። በሌላ ስራ እስከምንገናኝ ሰላም ሁኑልኝ።